ሰላም ጉድ የዩቲዩብ ቤተሰቦች እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ከትናንትናው ክፍል የቀጠለ ክፍል 4 እናያለን ማለት ነው። አብራችሁን ሁኑ። የቀጠሮዬ ሰዓት ከጠዋቱ 2 ሰዓት ተኩል ቢሆንም ከ2 ሰዓት ጀምሮ ዋሽንግተን ዲሲ ካረፍኩበት ሆቴል እንግዳ መቀበያ አካባቢ ወደ ዋናው መግቢያ በር ትይዩ ትልቅ ሶፋ ላይ ቁጭ አልኩ። በአሜሪካዊ ሰዓት አክባሪነት ባህል መሰረት ልክ 2 ሰዓት ከ31 ላይ አንድ አዛውንት የሆቴሉን በር አልፈው በአይናቸው ቃኘት አድርገው ወደ እኔ እያመለከቱ ሲሳይ አሉኝ። ፕሮፌሰር ዴቪድ አልኩ በበኩሌ። ከዛም የእጅ ሰላምታ ከተለዋወጥን በኋላ ከሆቴሉ በር ወደ አቆሟት መኪናቸው ወሰዱኝ። ስለ ኒው ኦርሊያንስ ሲጠይቁኝ ከቆዩ በኋላ መኖሪያ ቤቴ ዋሽንግተን ዲሲ አቅራቢያ ሆኖ ቨርጂኒያ ስቴት ነው አሉኝ። 25 ደቂቃ ጉዞ በኋላ መኖሪያ ቤታቸው ደረስን። ባለቤታቸውን አስተዋወቁኝ። ቡና ተቀርቶልኝ የጥናት ክፍላቸው ውስጥ ተከታትለን ገባን። ፕሮፌሰር ዴቪድ የ72 ዓመት አዛውንት ናቸው። ፊታቸው ሰፋ ያለ ሲሆን ጉንጫቸው በሁለት ረድፍ ታጥፎ ለምቦጭ ፈጥሯል። አገጫቸው ስር ትልቅ ጭምድድ ያለ ኩልኩልት አላቸው። ፊታቸው ላይ ጺም የሚባል ነገር የላቸውም። የራስ ጸጉራቸውን ወደ ኋላ በጥረው አስተኝተውታል። ፕሮፌሰር ዴቪድ በሃዋርድ ዩኒቨርሲቲ የነገረ መለኮት ትምህርት ወይም የመካከለኛው ምስራቅ የጥንት ቋንቋዎች ፕሮፌሰር የነበሩ ሲሆን አሁን በጡረታ ላይ ናቸው። ከጥናት ክፍላቸው ውስጥ ያሉ መጽሐፍት ብዛት አንድ መለስተኛ ኮሌጅ ያስከፍታል። በአግባቡ የተደረደሩት መጽሐፍት ሲያዩቸው ዝም ብለው እውቀት የሚጭኑ ይመስላሉ። ከጥናት ጠረጴዛቸው አቅራቢያ ካሉት 2 ወንበሮች በአንዱ ላይ እንድቀመጥ ጋብዘውኝ እርሳቸው በኮምፒውተራቸው ትይዩ ተቀመጡ። ምንድን ነበር እንድረዳ የፈለግከው አሉኝ። ከመጓጓቴ የተነሳ መግቢያና መውጫ ሳላበዛ የ2 ቃላት ትርጉሞችን እንዲፈልጉልኝ ነበር አልኳቸው። የየትኛውን ቋንቋ ቃላት ናቸው አሉኝ። ተጽፈው ያገኘኋቸው በግዕዝ ፊደላት ቢሆንም የአርማይክ ቃላት ይመስሉኛል አልኩ። እንዴት አወቅ? ማለቴ እንዴት አርማይክ መሆኑን አወቅ አሉኝ። አይ የኔ ግምት ነው አልኩኝ። ለግምትስ መነሻ አለ አሉኝ። አዎን ባለታሪኩ ሶሪያዊ ክርስቲያን ስለሆነ ያው ቋንቋውም አርማይክ ይሆናል ብዬ ነው አልኳቸው። ዝርዝር ውስጥ ሳልገባ ነው አሉኝና ቃላቱን እንድነግራቸው ጠየቁኝ። ከግዕዙ ፊደላት ወደ እንግሊዘኛው ፊደላት የገለበጥኩበትን ወረቀት ሰጠዋቸው። ለካሷ በኮሳ ወረቀቱን ተቀብለው ቃላቶቹን ለማንበብ ሞከሩና የቃላቱ ድምጸት እንደገመትከው አርማይክ ይመስላል ብለው ትንሽ ቆዩና ችግር ሊሆን የሚችለው መጀመሪያ ከአርማይክ ወደ ግዕዝ ሲወሰድ አንተ ደግሞ ከግዕዙ ወደ እንግሊዘኛው ስትቀይረው ሊቆናጸል ወይም ሊጎተት ከቻለ አለበለዚያም ደግሞ አላስፈላጊ አናባቢ ከገባበት ነው። ይህ ደግሞ የቃሉን ትርጉም ሊያዛባው ይችላል አሉኝ። የእነዚህን ቃላት ትርጉም ከሳትኩ በቃ ስዳክር መኖሬ ነው አልኩ በሐሳቤ። ታዲያ እንዴት ነው የተሻለና የቀረበ ትርጉም ማግኘት የምችለው አልኳቸው በተማጽኖ ድምጽ። አይ እንድትረዳው አነሳሁት እንጂ ይህን ችግር የሚቀርጽ ራሱን የቻለ የስነ ልሳን የኮምፒውተር ፕሮግራም አለኝ አሉና ኮምፒውተራቸውን ለማንሳት ቁልፉን ተጫኑ። እፎይ አልኩ። ፕሮፌሰር ዴቪድ የዕብራይስጥን የአረበኛን ቋንቋዎች ጠንቅቀው የሚያውቁ ሲሆን አርማይክ ላይም ሰፊ ጥናትና ምርምር አድርገዋል። ዶክተር ሻሮንን የአርማይክ ቋንቋ ላይ ምርምር ያደረገ ሰው እፈልጋለሁ ስላት ነበር። በተለመደው ሰፊ ኔትወርኳ እኒህን ስመጥር ፕሮፌሰር ያገናኘችኝ። ፕሮፌሰር ዴቪድ ኮምፒውተራቸውን ለስራ ዝግጁ መሆኑን ካረጋገጡ በኋላ ስለ ሶፍትዌሩ ገለጻ ጀመሩልኝ። የአንድ ቃል ትርጉም እንዲፈልግ ስነግረው የተለያዩ የቃላት ትርጉም አማራጮችን ያቀርባል። በእያንዳንዱ አማራጭ ስር የቃሉን መሰረት ወይንም ግስ፣ ቃሉ በተለያየ ጾታና ቁጥር ሲገለጽ፣ ቃሉ ስም ወይም ቅጽል መሆኑን፣ በተለየ አካባቢ ያለውን አነባነብ እንዲሁም ከጥንታዊ መጽሐፍት ተጠቅሶ አገባቡ በምሳሌ ያስቀምጣል። ማለትም ሃይማኖታዊ ቃል ከሆነ ከመጽሐፍ ቅዱስ ወይም ከቁርአን ጥቅስ አምጥቶ ተቀራራቢ ትርጉሙን ያስቀምጣል። ጥሩ ነገሩ ደግሞ የቀረቡት አማራጮች የራሱን ትንታኔ ሰርቶ ተፈላጊውን ቃል ከቀረቡት አማራጮች ጋር ያለውን ተቀራራቢነት በፐርሰንት አስልቶ ያስቀምጣል። ለምሳሌ በአማራጭ 1 ላይ ከቀረበው ጋር 55% ኖሮት አማራጭ 3 ላይ ካለው ጋር
90% ሊሆን ይችላል። ይህ ማለት የቃሉ ትርጉም ወደ ሶስተኛ አማራጭ የቀረበ ነው ማለት ነው በማለት ገለጻ አደረጉልኝ። አይ ምርምር እንደዚህ ነው እንጂ ቁልጭ ብሎ መግለጽ ሲቻል በተጨባጭ ችግር ሲፈታ ደስ ይላል አልኩና በልቤ ለካ የስነ ልሳን ቋንቋ ትምህርት ውስጥም አሃዛዊ ስሌትን መሰረት ያደረገ የተቀራራቢነት ስሌት አለ ብዬ ስደነቅ ፕሮፌሰር ዴቪድ ፈገግ አሉ። ይህም መሰረት የመጀመሪያውን ቃል በአርማይክ ፊደል በድምፁ መሰረት ተየቡና ፈልግ የሚለውን የኮምፒውተራቸውን ቁልፍ ተጫኑ። ኮምፒውተሩ ትንሽ ከማሰነ በኋላ ብዙ አማራጮችን አቀረበ። ስሌትህን ከቃሉ ጋር አዛምድ የሚለውን ቁልፍ እንደገና ሲነኩት ሲጥለወለብ ቆይቶ በረድፍ ይዞ ብቅ አለ። ከፍ ያለው ፐርሰንት 94% ሲሆን ይህን ትርጉም ወስደው በስፋት እንዲያቀርብ የሚያደርገውን ቁልፍ ነኩት። ቃሉ ቅርጽ መሆኑን፣ ነጠላ ቁጥር መሆኑንና የመጽሐፍ ቅዱስ የተለያዩ ጥቅሶችን ከዘረዘረ በኋላ የቃሉን ትርጉም ጎላ አድርጎ አሳየ። ሆሊ ይላል፣ ቅዱስ ማለት ነው። አባት ወልደ ስለ አባ እንድሪል የነገሩኝ ቃላት ትዝ አሉኝ። ምንድን ነበር የሚፈልገው ስላቸው ቅዱሱን ቅርስ ነዋ ነበር አሉኝ። እስኪ ምናልባት ቅዱሱን ቅርስ ከሚሉኝ ዝርዝር አድርገው ነግረውኝ ቢሆን ኖሮ ይህን ያህል በሀሳብ ውጣ ውረድ አልናጥም ነበር አልኩኝ። ያው እኛን የአሁን ዘመን ልጆች ሚስጥር መያዝ የማንችል ዝሩ ወናፍ ሲያደርገን እነዚያን የኢትዮጵያን ገዳማውያን የሚስጥር ሙዳይ ያደረጋቸው ምን ይሆን? እንዴት ነው ሰው ሚስጥር መያዝ የሚችለው? ለኔ ሚስጥር ውሃ በእፍኝ እንደመያዝ ነው፣ እየተንጠባጠበ የሚያልቅ። ወደ ልቤ ተመልሼ ሳስብ የመጀመሪያውን ቃል ቅዱስ መሆኑን ማወቄ ብዙም አስደናቂና ጠቃሚ አለመሆኑ ታወቀኝ። በገዳም አካባቢ ያለ ነገር ሁሉ ቅዱስ የሚል ቅጽል መያዙ አዲስ አይደለም። ዋናው ቁልፍ ያለው ሁለተኛው ቃል ላይ ነው አልኩና በሀሳቤ ሁለተኛውንና ለፈለጋዬ ወሳኝ ነው ብዬ ያመንኩበትን ቃል ፕሮፌሰሩ እንዲተይቡ በትህትና ጠየቅኩ። እንደ ቅድሙ የተለያዩ አማራጮች ቀረቡ። ሰፋ ብዬ አማራጮችን ሳይ አንድም ስሜት የሚሰጥ ቃላት አልነበሩም። እንዲያውም አንዳቸውም የሃይማኖት ወይም የቅርስ ይዘት ያላቸው ቃላት አልነበሩም። ምንም ስሜት አይሰጥም አልኳቸው ተስፋ በመቁረጥ ስሜት። እውነትህን ነው፣ ግን የሆነው መሆን የሚችለውን ነው አሉኝ። ጣጣ ነው አልኩኝና ሁለት እጆቼን ከግንባሬ አንስቼ ራሴን ጭምድድ አድርጌ ይዤ ኮምፒውተሩ ላይ አፈጠጥኩ። የሆነ አረንጓዴ መብራት ኮምፒውተሩ ቁልፍ ላይ ሲበራየው ፕሮፌሰር አልኳቸው በድንገት። አቤት አሉኝ በመገረም እያዩኝ። ፕሮግራሙ ፊደላት በትልቁና በትንሹ በመጻፋቸው ፍለጋው ላይ ለውጥ ያመጣል አልኳቸው። አዎ በፊደሉ ሁኔታ ላይ የተመሰረተ ነው አሉኝ። ታዲያ እኮ ኪቦርዱ ካፕስ ሎክ ሆኗል አልኳቸው። ኦ ሽት! ለካ የመጀመሪያውን ቃል ትርጉም ለኔ ለማሳየት ስክሪኑን ወደ እኔ ሲያዞሩት አብረው ኪቦርዱን ነክተውት ኖሮ ፊደላቱ በካፒታል ብቻ እንዲጻፍ አድርጎት ኖሯል። በፍለጋው ላይ አናባቢውን እንደ ተነባቢ ወይም አገላብጦ በመውሰዱ ትርጉሙ ሊዛባ ይችላል አሉኝ። እንደገና ቃላቱን በአግባቡ ተነባቢውን በካፒታል አናባቢውን በስሞል ሌተር አድርገው ጻፏቸው። አሁን ትክክለኛውን ትርጉም እናገኘዋለን አሉ በራስ መተማመን ስሜት። የኮምፒውተሩን ስክሪን እንደተለመደው በአማራጮች ተሞልቶ ቀረበ። 92% ቀረቤታ ያለውን ቃላት ሙሉ መግለጫ እንዲያመጣ አዘዙት። ፕሮፌሰሩ እንደ መገረም እንደ መደነቅ ብለው ያገኘነውን ተመልከት ብለው የኮምፒውተሩን ስክሪን ወደ እኔ ዘወር አደረጉት። ብዙ መግለጫ ከሰጠ በኋላ የመጽሐፍ ቅዱስ ጥቅስ ጠቅሶ ቃሉን በጉል አስፍሮታል። መብረቅ የመታኝ ያህል ደንግጬ ኦ አምላክ ያልኩኝ። ረጅም ጉዞዬን ሳስብ ያለ አቅሜ ተጎትቼ እንደገባሁበት ተረዳው። ፕሮፌሰሩን ይኸው ነው አመሰግናለሁ አልኳቸው። በደስታ ነው ካሉኝ በኋላ ከእናንተ ሀገር እንኳን ይገኛል ብዬ ገምቼ አላውቅም ነበር አሉኝ በመደነቅ። ለምን አልኳቸው። በብዙ አጥኚዎችና ተመራማሪዎች እንዲሁም ባለቅኔዎች የሚነገረውና የሚታመነው በጣም የተለያየ ስለሆነ ነው አሉኝ። እርሳቸውን ላለማስቸገር ታክሲ እንዲመጣልኝ ስልክ ከደወልኩ በኋላ ቡና እየጠጣን ሰፊና አስገራሚ ታሪክና ማብራሪያ ሰጡኝ። በጥንቃቄና በተመስጦ እያዳመጥኩ ማስታወሻ ያዝኩ። ታክሲው መጥቶ ለመሳፈር ወደ በር ሳመራ የሚያስፈልግ ነገር ሲኖር በኢሜል ጠይቀኝ፣ የምችለውን ሁሉ አደርጋለሁ አሉኝ። ቀጥለውም ብልሁ ፕሮፌሰር ፍለጋ አስደሳች እንዲሆን የጀርመናዊውን ባለቅኔ ፓርዝቫል ማንበብ ያለብኝ ይመስለኛል አሉኝ።
ፈገግ ብዬ እሺ አልኳቸው። መጽሐፉን ማግኘት ካልቻልክ እስካን አድርጌ ልልክልህ እችላለሁ አሉኝና እጃቸውን ትከሻዬ ላይ ጫን አድርገው እየፈለከው ያለው ነገር ከበድ ያለ መሆኑን እረዳለሁ። እንደዚህ ያሉ ጥንታዊና ሃይማኖታዊ ቅርጾች ብዙ ጊዜ ከምናውቃቸውና ከተለመደው እጅግ ወጣ ባለ ምስጢራዊ ኃይል ይጠበቃሉ። አንዳንዴም ቅርሶቹም ራሳቸውም ልዩ ኃይል ሊኖራቸው ይችላል። ሰዎች ከሚሰጠው የመለኮታዊ ኃይል አምከንዮ ውጪ የፊዚክስ ምሁራን እንደነዚህ ያሉ ጥንታዊ ቅርሶች ራዲዮ አክቲቭ ከሆኑ ንጥረ ነገሮች በተሰሩ ሳጥኖች ወይም ቦርሳዎች ስለሚሸፈኑ ያለ ጥንቃቄ ወደ እነዚህ ቅርሶች መቅረብ በጨረር መጠቃትን ሊያስከትል ይችላል የሚል ትንታኔ ይሰጣሉ። ያም ሆኖ ወደ እነዚህ ምስጢራዊ ቅርሶች መቅረብ የህይወት ዋጋ ሊያስከፍል ይችላል። በጥንቃቄ አሉኝ። የተሸከምኩት ኃላፊነት እጅግ ከባድና አደገኛ እንደሆነ እኔም ሆነ እርሳቸው ተረድተነው ነበር። ሞቅ ያለ ምስጋና አቅርቤላቸው ተሰናብቼ ወደ ታክሲው ስገባ እጅግ ከባድ ሸክም እንደተሸከመ ሰው ጉልበቴ ዝሎ ነበር። ወደ ሆሊዴይ ኢን አልኩት ባለ ታክሲውን።